በፊት እዛ ነበረው የሆኑ ሰዎች አባሩት እዛ ምግብ ምናምንስ የሚሰጠው ሰው ነበር? እዛው ነበር። ቢያተክፈኝ እንዴ? አረ ሰላም በለኝ። ውስጥ ያለህበትን ቦታ ጊዜን እኮ ሰዎች የመጣው አንተን ለማገዝ ነው። አንተ ለኔ ከወንድም በላይ ስለሆንክ ነው። ኖር የምትፈልገው እንደዚህ ተጎሳቁሎ መኖር የምትፈልገው ይሻላል። በቃ ምን ላድርግሽ ታዲያ? ምን አለኝሽ? ምን ይመጣ? አይልክሽ ዝም ብላ ተጨቃጨቅ እስቲ እንዴ። ሰው ማሰብሽት አይሰልችም እንዴ አንተ? ሄኖክ ማላቀው ሄኖክ እኮ ይሆንክ ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ዮርዳኖስ ነኝ ተመልሻለሁኝ። እንግዲህ ባለፈው አይታችኋል እኔ አላስቸግረውኝ እንደነበረ አይታችኋል። እናንተም በጣም ብዙ ሞክሬ ነበር፣ ከቅሜ በላይ ነው የሆነው። ዛሬ ደግሞ ያው ትንሽ የሚቀይራቸው ልብሶች ይዤለት መጥቻለሁኝ። ዛሬ በቃ ምንም ማረብቀ ማለት የምችለውን ሁሉ አድርጌ ወደ ቤት ይዤው ለምሄደው ግዴታ ከኔ ጋር መሄድ አለበት። ያው ሳይኮሎጂካሊ በጣም ስለተጎዳ ጸበልም ለመውሰድ አስቤያለሁኝ። እና ያው ብዙ ጊዜ ሆኖታል ልብስ ሳይቀይርና መጀመሪያ ልብሶቹን ቀይረታለሁ። ከዛ ደግሞ እንደምንም አሳምኜ ወደ ቤት ይዤው ለመሄድ ሞክራለሁ ማለት ነው። ቦታ ያው ቀይሯል። እኔም ቪዲዮ ላይ አይቼ ነበረ የበፊቱ ቦታ ላይ ያለም። አሁን ደግሞ ሰው ጥቅሙኝ ወደዚህ አካባቢ እንዳለ ሰምቻለሁኝ። እስቲ ዞር ዞር ብዬ ያለበት ፈልገዋለሁ። ኑንት እዚህ አካባቢ ምንም አይነት ሰው አይታየኝም። ማን እንደምጠይቅም አላቅም። ሄኖክ የብዙ አመት ጓደኛዬ ነው። ያው በትምህርትም ቢሆን የምንተዋወቀው ብዙ አብረን አሳልፈናል፣ ክፉ ደግ አብረን አይተናልና እንደ ጓደኛ እንደዚህ ሆኖ ማየቴ በጣም ልቤን ሰብሮታል። ሆነ ለመናገር ማለት ከኛ የተሻለ በጣም ብዙ ቦታ መድረስ የሚችል ልጅ ነበረ። እንዲህ ሆኖ ማየቴ በጣም አሳዝኖኛል እና በምችለው አቅም ሁሉ ልረዳው ፈልጋለሁና እስቲ ማን እንደምጠይቅ አላቅም። ሰው ልጠይቅ እዚህ አካባቢ። ቤቢ ናስቲ አንዴ ደህና ነህ? እዚህ አካባቢ የሆነ ፎጣ ቀይ ፎጣ ለብሶ የሚቀመጥ ልጅ አይተህ ታውቃለህ? አዎ። የት ነው? የት ነው? በእናትህ እንደዛ ከሆነማ አልፋችሁታል። የት ነው? የቱ ጋር ነው? እዛ ጋር ነው። ወደሌ ኮነ እዚህ አካባቢ ነው ተብዬ ነበር የመጣሁት። በፊት እዛ ነበረው የሆኑ ሰዎች አባሩት እዛ ወደሌ። ታሳየኛለህ በእናትህ? እሺ እኔ ቆይ እዚህ አካባቢ ብዙ ቆየ እንዴ? እዚህ አካባቢ ብዙ ቆየ። ካስለቀቁት ከአንድ ወር በፊት ምናምን መጥቶ የሚያገዘው ሰው የሚረዳው ሰው ነበረ። እሱ መጥቶ የሚያየው ሰው ምንም ሰው አልነበረማ። ምግብ ምናምንስ የሚሰጠው ሰው ነበር? እዛው ነበር የሚለው። ጠይቃችሁ አታውቁም? ለምን ሰፈር እንደመጣ ምናምን? እኔም አየሁት እንጂ ሰምቼ አላውቅም። አይቼው ነው እንጂ የሚኖርበትን ምናምን ሰው ነው የነገረኝ። ልትረዳኝ ስለፈለክ ግን በጣም አመሰግናለሁ። ችግር የለም። በዚህ ጋር ነው። ኧረ በስመ አብ ምን አይነት ቦታ ነው? ያ እሱ ነው ማለት ነው። ወይኔ ወንድሜ በጣም አመሰግናለሁ። እሺ አመሰግናለሁ። ሄኒ እንዴት ነህ? እርቲ ደህና ነህ? ባለፈው ብታባረኝ ነው ግን ተመልሼ የመጣሁ
ማን አሳይሽ ለምን ትለኛለህ? እኔ ያለህበትን ማወቅ ስለምፈልግ ማንንም ነው የምጠይቀው። እንዴት ነህ? እንዴ አትክፈኝ እንዴ? አረ ሰላም በለኝ። ማን ያሳይሽ? እንዴ አንተ ከሚያሳየኝ ማንነት ነው እንዴ ችግር? እሺ ደህና ነህ? ደህና ነኝ። ቁጭ በልሽ። አረፍ በል። በጣም ከሳክ ወዝ ሁላ ጠፋ። ወይኔ አንተ ልጅ ባለፈው እንደዛ እየለመንኩ አብረን ሄደን ቢሆን ኖሮ ዛሬ እዚህ ጋር ባልተገኘ ነበረ። ማን አሳይሽ ደግሞ? ጠይቄ ነው ብዙ ልጆችን ጠይቄ ከዛ በኋላ ሌላ ቦታ ነበር ካሁን ወደዚህ ተባሮ መጥቷል ተብዬ መጣሁ። እዚህ ውስጥ ግን እንዴት ነው የምታድረው? እዚህ ውስጥ እንዴት ነው እየኖርክ ያለው? እይ ውስጥ ያለህበትን ቦታ። እሺ አሁን ለቅያር የሚሆን ትንሽ ልብሶች አምጥቼ ይልሃለሁ። አታስቸግረኝ። ባለፈው ማስቸግረኝ እውነት ረፍ እንዴ አንተ ስላሳለፍናቸው ጓደኝነቶች ብለህ የኔ ልፋት አይታየም እንዴ? ምን ሆነ ነው? ጊዜዬን እኮ ሰዎች የሚመጣው አንተን ለማገዝ ነው። አንተ ለኔ ከወንድም በላይ ስለሆንክ ነው። አሁን ያመጣውልን ልብስ ቀይር ከዛ እንሄዳለን። የት ነው የሚሄደው? ከኔ ጋር እንሄዳለን። እኔ እህት ቤት እኮ ነው የምትሄደው። ለምን ሌላ ነገር የምታስመስለው? እኔ አንቺም ከቤተሰቦችሽ ጋር ነው የምትኖረው አይደል? ችግር የለውም ለሱ ችግር የለውም። እኔ ላንተ የሚሆን ቤት እፈልግልሃለሁ። ለሱ ምንም ችግር የለውም። ችግር የለውም። በቃ እኔ በራሴ እዚሁ ተመችቶኛል። ይሄ ይሻለኛል። አንቺን ደግሞ የስንት ደግሞ ቤተሰብ ጋር ሄጄ ደግሞ ሌላ ነገር ልፍጠር። ቆይ አንተ ችግር ምንድነው? እዚህ ውስጥ መኖር የምትፈልገው? እንደዚህ ተጎሳቁሎ መኖር የምትፈልገው? ይሻላል። በቃ ምን ላድርግሽ ታዲያ? ምን አለኝሽ? ምን ይወታልኝ? አሁን ያንተ ምክንያት በቂ ነው እንደዚህ ሆኖ ለመኖር? በቂ ነው ነው እኔ ላለመረዳት ነው ይላ ነገር ኖ ሳልረዳሽ ቀርቻ አይደለም እኮ ብትረዳኝ ማኖር እንደዚህ እየመጣው አትገፋኝም ነበር እንዴ? እስቲ ልፋቴን ያው ጊዜን እየሰቆ ስሬን እየተኮ መጣው እኮ አንተን ለማገዝ ብዬ ነው። ተረዳኝ እንጂ አሁን እሺ በለኝ። በቃ ምንም ክርክር አልፈልግም። ምንም ክርክር አልፈልግም። እሺ በል አልሄድም። ምንም አልሄድም። ወደ ቤት መሄድም አልፈልግም። እዚሁ ተመችቶኛል። ስለዚህ እኔም ካንተ ጋር እዚህ እንደሆን ትፈልጋለህ? እጅም እንዲበላኝ ትፈልጋለህ? እዚህ ሜዳ ላይ ለምን እኔ ጋር ትሆኛለሽ? እኔ እኮ በራሴ እንትን ነው እንደዚህ መሰቃይ። ይሄ እንዳይፈጠር ከፈለክ እሺ በለኝና ልብሱን ቀይርና እንሂድ። እኔ በቃ ልብስም አልቀይርም አልሄድም። አንቺም ደግሞ እዚህ እንትን እኔስ በራሴ ሰቃይ ነው በራሴ መከራ ነው እንደዚህ መሰቃየው። አንቺ ምን ባይነሽና ገብቶኛል እኮ እስከዛሬ ያሳለፍካቸው በቂ ናቸው። ከዚህ በኋላ ግን እንደዚህ መቀጠል የለበትም ነው እያልኩ ያለው። አታስቸግረኝ በቃ። እንዴ ምን ሆነ ነው አንተ? ትልቅ ሰው አይደል እንዴ? እሺ በል በቃ አሁን ያመጣሁልን ልብስ ቀይር። ሰምተኛል አይደል? ሁሉ ነገር ይስተካከላል። አሁን ልብስን ቀይር እንላለን ከኔ ጋር። ስማኝ ነው ብዙ ነገር ነው እየሰዋው እየመጣ ያለው። ተረዳኝ እንዴ። ላንተ ብዬ ነው ሁሉና ነገር ማደርገው። እንደ ጓደኛ ያሰለፍናችሁን ጥርግቶች አሰለፍ። እሺ ምን አድርግ ነው የምትይኝ? በቃ ይበቃል። አሁን ምልህን ስማኝ። ልብሱን ቀይር እንሄዳለን። ያው ቀይር። ክርክር አልፈልግም እንዴ። በጣም አብዛው እኮ ምን ሆነ ነው? ተቀበለኝ። ቀይር ልብሱን። እዚህ ጋር ጠብቀሃለሁ። ልብሱን ቀይር እንዴ። ያው ዞር ልልሃለሁ እኔ። ከላይና ከታች ጫማ ነው። ቀይርና እንሂድ። ክርክሩን ተውና ዝም ብላ ተጨቃጨቅ እስቲ እንዴ። ሰው ማሰልችት አይሰልችም እንዴ አንተ? እሱ ለአንዳንድ ነገር ይሆናል። ያዝና ና። ምንድነው? ያው ቀየርኩ እኮ ምንድነው ፎጣው? ወይኔ ኧረ በእናትህ እስቲ አውልቀው ልብሱን። ይሄን አውልቅና በልብስ ብቻውን። ኧረ በስመ አብ አንተ ልጅ አውልቀው እስቲ አውልቀው። ምንድነው እንደዚህ መደረት? በቃ ከቴን እዚህ ሄኖክ ማላቀው ሄኖክ እኮ እየሆንክ ነው። በጣም እየተቀየርክ ነው ታውቀዋል። አስገባኝ ነው በቃ እኔ ይዘዋለሁ። ልቀቀው። ወይኔ
ወደድከው? አልተመቸህም? ጥሩ ነው። ኧረ ፊትህን ለቀቅ አድርገው በፈጠረህ አምላክ። ሄኖክ ደህና ነህ? ምንድነው የምትፈዘው? ምን ላድርግሽ? ለምን ምን አድርግ? አሁን ከዚህ የተሻለ ቦታ ነው የምንሄደው። ለምን ወደዚህ የምትሆነው? ነቃ በል አሁን እንሂድ። እኔ ይዘዋለሁ። ልቀቀው፣ እኔ ነኝ የሚይዘው። ውይ ማበድ ና እንሂድ። ኧረ በስመ አብ በጣም አስቸገርከኝ እኮ ይፎቀን። እንዳትወድቅ በል ቀስ በል። ሂድ በዚህ። ኧረ ና በዚህ። ወይኔ ሄኖክ ምግብ በልተሃል ለመሆኑ? ከነጋ የሆነ ሴትዮ አምጥታልኝ ነው በልቻ ነው። እግዚአብሔር ይስጣት ነው። ስማ መልክ ሁላ እኮ ጠፋ፣ ወዚህ ጠፋ፣ ግጥም ታልክ እኮ። እንደዚህ በቀላል ነገር ማን ተሰበከ ሆነ ነው ህይወት የምትጋፋው ታዲያ? በጣም ብዙ ከባድ ነገሮች እኮ ይፈጠራሉ ገና ከዚህ በኋላ። እሺ ጠንካራ መሆን አለብህ። ገና ብዙ የምናልፋቸው ቀኖች አሉ። እሺ እየሰማኝ ነው? ሁሉም ነገር የጊዜ ጉዳይ ነው። ጊዜ ነው የሚያነሳህ፣ ጊዜ ነው የሚጥልህ። ከወደክም ጊዜው ነው፣ ከተነሳህም ጊዜው ነው። ከወደክም በቃ የጊዜ ጉዳይ ነው። ሰዎች ወርቀው ካየህም ጊዜ ነው የጣላቸው። ሰዎች ተነስተው ካየህም የሆነ ደረጃ ላይ ደርሰው ያዙ ልቀቁ ቢሉ በቃ ጊዜያቸው ስለሆነ ነው።